ያጣፋ የሰዋለ ይቀሪባል ጋሽ ይቅርታ ወይንሸት አንቺ ምንም አላጠፋሽ እባክህን ታሪኩ እናቴ ታማሚ ናት ለመድኃኒት መግዣ እንኳን የሚረዳ ሰው የለም እኔ ብቻ ነኝ ያለሁት በእግዚአብሔር ታሪኩ የዛሬን ብቻ ይቅር በይ የማስተካከያ ድል ያለን ዛሬ ታደርጋት ነው ዝም በይ ይኸውልሽ እድሜ ልክሽን ቁም ነገር ሰርተሽ አንድ መጥፎ ነገር ብትሰሪ እሷን መጥፎ ነገርሽን ለማውጣት የሚታጠር ህዝብ ያለበት ዓለም ጨካኝ ነህ ጨካኝ በል ምን አጠፋው ባባ ምን አጠፋው ትይኛለሽ እንዴ ዛሬ ስንተኛ ቀንሽ ነው ከሄድሽ ማሚ ጋር እኮ ነው የሄድኩት ጭራሽ እግርሽን ሰቅለሽ ሶፋ ላይ ትቀመጫለሽ ምን አባሽ ታኛለሽ ይቅርታ ትላለች እንዴ በጥፊ ነበር ማለት ስንት የሚሰራ ስራ እያለ እግርሽን ሶፋ ላይ ሰቅለሽ ትጋደሚያለሽ ጨርሼ እኮ ነው ታዲያ ዝም በይ ትመልስልኛለች እንዴ ደግሞ አንተ ምን እያረካት ነው ኧረ አባቺ ምንም ስነ ስርዓት የሌላ ባለጌ ናት እኮ ምን አድርጋ ነው እንዴ ስንት የሚሰራ ስራ እያለ እኮ ነው እግሯን ሶፋ ላይ ወጣ ስትንበላጠጥ ያገኘዋት ለዚህ ነው አልስ መጣት የነበረው ምን ማለት ነው ይሄማ በፍጹም የማይሆን ወሬ ነው ምን ለማለት ፈልገ ነው አባ ማለትማ ያደረከው ድርጊት ትክክል ስላልሆነ ይቅርታ ጠይቃት ጭራሽ እኔ ነኝ ይቅርታ የምጠይቃት ምንድነው የምታወራው አንተ ስነ ስርዓት ያዝና ይቅርታ ጠይቃት በፍጹም አላደርገው እንኳን ለእንደዚህች አይነቱ ምናምን አይደለም ለማንም ጎንበስ ቀና ብዬ እንደማላቅ አንተ ራስህ ጠንቅቀህ ታውቀዋለህ ታሪኩ እንዳባት ያዘዝኩ ነው ደግሞ ይቅርታ መጠየቅ ማጎንበስ ማለት እንዳልሆነ አንተም ታውቀዋለህ በፍጹም አላደርገውም ቆይ አንተ ከመጀመሪያው ነው ለማንም ምናምን እኔን ተደረበ መናገር የጀመርከው ስርዓት ያዝ አንተ ባሊዝስ ልትመታኝ ነው ወይስ ከቤት ልታባረኝ እሱም ቢሆን አይቀርልህም እናቴን ደብድበህ እንዳባረርካት እኔንም እንደዛ ልታደርገኝ ነው ታሪኩ ነግሬሃለሁ ገንዘብ በልጦብህ እናቴን ያባረርካት ጨካኝ ነህ ጨካኝ በል ታሪኩ ና ታሪኩ ጋሽ ለዚህ ሁሉ መንስኤ እኔ ነኝ ይቅር ይበሉኝ ጋሽ ይቅርታ አድርጉልኝ ወይንሸት ተነሽ አንቺ ጋር ምንም ጥፋት አላየሁም አይ ጋሽ አንቺ ምንም አላጠፋሽም ወይንሸት አይ እኔ ነኝ ምንም ያጠፋሽው ነገር የለም ወይንሸት ይቅር ይበሉኝ ጋሽ ይቅርታ ወይንሸት አንቺ ምንም አላጠፋሽም እሺ ወይንሸት አንቺ ጋር ምንም ጥፋት አላየሁም ወይንሸት አንተ ሰውዬችን ሴትዮ ከቤት ያስወጣልኝ ብልም ቢያልከኝ አይደለ ቆይ መጀመሪያ ተረጋጋና ቀስ ብለን ነው ምንድነው ተረጋጋ የምትለኝ ቤቱን በሌሊት እስክትወርሰው ድረስ ተጠብቃት ምን የሚያረጋጋ ነገር አለና ነው ተረጋጋ የምትለኝ እሺ እኔ ቆይ ምን ላድርግ አሁን ታሪ ነቢል እስከዛሬም ድረስ የታገስኳት ዘመድ ስለሆነች ነው እንጂ የቤት ሰራተኛ እንደማያስፈልገን ቀድሞኑ ነግሬ ነበር ይሄን ደግሞ አንተም ጠንቅቀህ ታውቃለህ እሱማ አውቃለሁ ነግረኛል እኮ ዘመዴ ናት ስራ እስክታገኝ ብለህ ገባች ይኸው ያየናት 7 ወር ሆናት ተመልከት እሺ ይገባኛል ታሪ ግን በቃ ትንሽ ቀን ታገሰኝ ነገሮችን እስካስተካከል ድረስ ስማ የአባቴን ባህሪ ጠንቅቄ ማውቀው ነኝ ነገ አብረው ተጋድማ ብታረግስ ተቀናቃይ መጣብኝ ማለት አይደል እሱማ ልክ ነህ ታዲያ ይሄንን እያወቅ እንዴት እንደዚህ ጉድ ስትሰራ እያየ ዝም ትለኛለህ የፈለገ ዘመድ ብትሆን እሱማ እኮ ካንተ አትበልጥብኝም እኮ እሱን ነው የምልህ ነቢይ ይኸውልህ እኔ በዚህ ወር የ4 ወር ደሞዟን ጨምሬ እሰጣታለሁ ብቻ እሷ ለአባቴ ምንም ነገር ትንፍሽ ሳትል ኮተቷን ይዛ ከቤቴ ውልቅ ትበልልኝ እሺ በቃ እኔ ነገሮችን አመቻችቼ ሌላ ቤት አስገባታለሁ እንደዛ ነው የሚሻለው በኋላም ካንተን ጋር እንዳንጋጭ እሺ በቃ እኔ ነገሮችን አስተካክላለሁ አንተ ብቻ ተረጋጋው እሺ በቃ ቻው እደውልልሃለሁ አንተ የተረገምክ እኔ በህይወት እያለሁማ የባብ ሴራ መቼም ቢሆን አይሰራልም ሰራልሃል
ቅድም ለተፈጠረው ነገር ይቅርታ አድርግልኝ። አንተም ብትሆን እኮ እንደዛ ማድረግ አልነበረብህም። ለማንኛውም ይቅርታ አድርግልኝ። እሺ ልጅ ይቅርታ አድርግልኝ። ይቅርታ አድርግልኝ። እሺ በጣም ይቅርታ አድርግልኝ። ዛሬ ከጓደኞቼ ጋር ፕሮግራም ነበረኝ። እራት አብረኸኝ መብላት ትችላለህ? ወይ አልችልም አባ። በዛ ላይ ደግሞ አንድ ማድረግ ያለብኝ ጉዳይ አለ። እሺ ለማንኛውም ራስህን ጠብቅ፣ ምግብ ብላ። እሺ አባ። እሺ ቻው። ወይንሸት፣ አንቺ ወይንሸት! አቤት። ነይ። አቤት። ስሜን አትጥሪ አንቺ። በእንዳንቺ አይነት ቆሻሻ መላሴ እኔ ስም አይጠራም። ትሰሚኛለሽ? አሁን የምጠይቅሽን እያንዳንዱን ነገር ሳትዋሺ ትመልሽልኛለሽ። ሰማሽ? ከአባቴ ጋር ምን አባሽ ነበር ስታደርጊ የነበረው? እኔ? ኧረ እኔ ምንም አላደረኩም። እና ደረቱ ላይ ተጋርመሽ እየጸልሽለት ነበር? ስታይን ጅል ነው እንደ መስልሽ አንቺ ደደም? ኧረ በእውነት ታሪኩ እኔ ምንም አላደረኩም። የመጨረሻ እድል ነው የምሰጥሽ። ከአባቴ ጋር ምንድን ነበር እያደረግሽ የነበረው? ወይም ደግሞ የጀመርሽው ነገር ካለ ንገሪኝ። ኧረ ይኸው ወላዲቷን ታሪኩ እኔ ምንም አላደረኩም፣ ምንም አልጀመርኩም። ምንም አላደረግሽም፣ ምንምም አልጀመርሽም አይደል? ጥሩ፣ በጣም ጥሩ። ይሄማ ልብስሽ ነው ይዘሽ ውልቅ የምትይው። አፍጥኝው፣ አሁኑኑ ሰብስቢና ውልቅ በይልኝ። ልቀቂኝና ውጪልኝ። በእግዚአብሔር ታሪኩ የዛሬ ብቻ ይቀርበልኝ። በእግዚአብሔር ታሪኩ የይቅርታ ጊዜሽ አልቋል። አሁኑኑ ኮተትሽን ሰብስቢና ውልቅ በይልኝ። እባክህን ታሪኩ፣ እናቴ ታማሚ ናት። ለመድኃኒት መግዣ እንኳን የሚረዳ ሰው የለም። እኔ ብቻ ነኝ ያለሁት። በእግዚአብሔር ታሪኩ የዛሬን ብቻ ይቅርበልኝ። ይኸውልሽ እስከ ዛሬም ድረስ የታገስኩሽ ለቤተሰቦችሽና ለዛ ወንድምሽ ስል ነበር። አሁን ግን ይበቃኛል፣ በቃኝ። ኮተትሽን ሰብስቢና ውልቅ በይልኝ። ታሪኩ በእግዚአብሔር ታሪኩ በእግዚአብሔር። ምንድን ነው? ምን እየሆነ ነው? ኧረ እባክህ አባዬ አንድ ነገር በላት እንዴ። ወይኔ ኧረ ችግር የለውም ተነሺ በቃ። ምን ሆነሽ ነው የምታለቅሽው? አንተ ምን አድርጋት ነው? እኔ ምን አደርጋታለሁ? ይቅርታ ካላደረክልኝ ቤቱን ለቅቄ እወጣለሁ እኮ ነው የምትለው አይደል እንዴ ንሸት? አዎ። ለምን ነው ይቅርታ የምጠይቀው? እኔም እኮ እሱን ነው የምጠይቃት። እንደዚህ ግር ላይ የሚያስወድቅ ጥፋት እኔ አይቼብሽ አላውቅም። እኔም እኮ እሱን ነው የምላት። በዛ ላይ ደግሞ እኛ ችግሩን ፈተነዋል አይደል እንዴ? አዎ። ወይንሸት ተነሽ፣ ፊትሽን ታጠቢ። አዎ ታጠቢ። ምግብም ካልበላሽ ደግሞ ብይ። እሺ። ስልክን ረስተን እንዴ ተመለስከው? አቤት አቶ ስጦታው። መልካም። እሺ ነገ እናደርገዋለን። ሰላም ዋል። ስልክን ረስተን እንዴ ተመለስከው? አይገርምም? ባንኩ ጋር ስደርስ ነው ትዝ ያለኝ። ብዙ አራክ። ማን ነው? ቁጭ ብለህ ማን ነው ትላለህ እንዴ? ተነስ ክፈት እንጂ። ማን ነው? ወንድሜ። አንቺ ምን ሆነሽ ነው የጠፋሽው? ኧረ አለው አባቴ። ምን ነው ደግሞ ምን አጠፋሁ ትይኛለሽ? ዛሬ ከሄድሽ ስንተኛ ቀንሽ ነው? ማሚ ጋር እኮ ነው የሄድኩት አባባ። ይሁን ማሚ ጋር ነው ደግሞ ትይኛለሽ እንዴ? እናታችሁማ ብትወዳችሁ ኖሮ ጎጆዋን ጥላ ባልሄደሽ ነበር። እሺ ባባ ይቅርታ። ሚጣ
ይሄን ያህል በእኔ አስችሎሽ ይሄን ያህል ጊዜ ከኔ ትርቂያለሽ? በጣም ነው የማዝነው። በእውነት በጣም ነው የማዝነው። እሺ አባ ይቅርታ። አባ ኧረ አባቴ እንኳን ደህና መጣሽ። በሽታ ይምጠጥሽ። በዚህ ስም አትጥሪኝ አላልኩሽም? ይቅርታ ይቅርታ አትበይኝ። ሂጂና የሚጠጣው አምጪልኝ አሁን። እሺ። ቆይ አንተ እቺ ልጅ ከዚህ ቤት ማስወጣት አቅቶ ነው? ወይ ሚጢ፣ ሁሉም ነገር እኮ እንደሚወራው ቀላል አይደለም። ምን ማለት ነው? እንዴት አንዴ እንኳን አትሞክርም? እሱማ ዛሬ ሞክሬ ነበረ። እና ምን ተፈጠረ? እየጎተትኩ ላስወጣት ስል እኮ ነው በላይ ደርሶ ያስጣላት። ለዚህ ሁሉ ነገር የዳረከን አንተ መሆን አትዘንጋ። ተው፣ እዚህ ቤት ምንም አይነት የቤት ሰራተኛ አያስፈልግም እያልኩ አልሰማም ብለህ አመጣሃት። ለዚህ ሁሉ ዳረከን። በዛ ላይ የአባታችንን ልጅ የመውለድ ፍቅር እያወክ እቺን የመሰለች ልጅ የቤት ሰራተኛ አድርጋ አስገባሃት። ጠብቅ ደግሞ እንጀራ እናትን የምትሆንልህ። ምን አለሽ በላይ ሚጢ? ሚጢ በፈጠረሽ ምንድነው የምታወሪው? የሴጣን ጆሮ ይደፈን። እኔ በህይወት እያለሁም እዚህ ቤት በፍጹም እንደዚህ አይነት ነገር እንዲፈጠር አላደርግም መቼም። በጣም ጥሩ። ይኸውልህ ወንድሜ፣ እንደዚህ እንዲሆን ካልፈለግ በአስቸኳይ ተባብረን ከዚህ ቤት ውልቅ ነው ማድረግ ያለብን። ያለ በዛ መጨረሻችን አያምርም። በአንዲት ተራ ወዳቂ የቤት ሰራተኛ እጅ ላይ መውደቅ የለብንም። አንተ ለእኔ እኔ ለአንተ ከተሳሰብን ምንም የሚያቀተን ነገር የለም። ሰምተናለች አይደል? እርግጠኛ አይደለሁ። ማን የደወለው? ነቢል ነው። ምን? ነቢል? አዎ። ምን ነው? አንተ ሚጤ ነሽ እንዴ? አይ ነቢል፣ መጥቻለሁ እኮ። እንኳን በሰላም መጣሽ። ለምንድን ነው የኔን ስልክ ማታነሳው? አላየሁትም፣ ይቅርታ። እና አንገናኝም? አትመጣም? ዛሬ እንኳን የምችል አይመስለኝም። ለምን ነቢል? ሞክር እንጂ። እውነት አልችልም። ባይሆን ነገ ልምጣ? እሺ በቃ ካልተመቸ፣ ግን ላገኝ እፈልጋለሁ። በእውነት ዛሬ አልችልም፣ ስራ አለኝ ዛሬ። እሺ በቃ አላስጨንቅህ፣ ራስህን ጠብቅ። እሺ እሺ በቃ አመሰግናለሁ። ቻው። እሺ ቻው። እንጂ ከዚህ ልጅ ጋር መረርሽ እንዴ? ምን ነው ባመር? ምን ችግር አለ? ምን ችግር አለው ማለት ምን ማለት ነው ሚጤ? ያሰብነውን ሳናሳካ ፍቅር ምናምን ብለሽ እጅ ልትሰጪ ነው እንዴ? በዛ ላይ የልጅቷ ዘመድ መሆኑን እያወቅሽ። ሚጤ ተይ እንጂ፣ የያዝነው እኮ ቃቃ ጨዋታ አይደለም። አታስብ ወንድሜ፣ ከዚህ ጋር ምንም አያገናኘውም። እንደውም እንደዛ ቢሆን በጣም ያግዘናል። አስበኸዋል? ባሌ ቢሆን ለኑሯችን ሲል፣ ለሀብት ለንብረቱ ሲል እራሱ ያመጣትን ልጅ አሽቀንጥሮ ይጥላታል። ከዛ ምንም ሳንለፋ ሀብትን በእጃችን አስገባ ማለት አይደል? ገባኝ። እኔ እንደራስ ወጥተሽ አንቺ የራስሽን ኑሮ እያመቻቸሽ ነው ማለት ነው። ምን አልከኝ? አይ ምንም። ጥሩ ነው፣ ብቻ ራስሽን ጠብቂ። ምን እየፈለግሽ ነው? ስልኬን እኮ የቱ ጋር እንዳረኩት ማለቴ ስልኬን እየፈለግኩ ነው። ያው ልሸሽ ወሬ ልትሄጂ ነው? ጨው ልገዛ። ቶሎ ተመለሽ፣ እፈልግሻለሁ።
ወይኔ እንዴት ነሽ? ነቢ፣ እኔ እንኳን ደህና አይደለሁም። ምን ሆነሻል? ታውቅ የለ እንዴ እዛ ሰላም የደፈረሰበት ቤት ውስጥ እንደምኖር። እንደው አሁንስ ለዚህማ አንዱ አረብ ሀገር እጄ የሆንኩትን በሆን ይሻለኛል አለኝ። እንዴት እንደመረረ። ወይኔ እንደዚህማ አትበይ። ምን ሆነሻል እንዴ? መቼም ታውቂያለሽ እቴቴ እንኳን አረብ ሀገር ሄደሽ አይደለም ይሄን ወሬሽም ለራሱ ብትሰማ አስተንፋሷ እንደሚቋረጥ። ሲቀጥል ደግሞ ሰብሊ እንዴት እንደሞተች አትዘንጊ እንጂ። ምን ሆነሻል እንዴ? ወይኔ ግራ ቢገባኝ እኮ ነው ነቢ። የፈለገ ነገር ይሁን ከመሞት ይሻላል፣ በሰው ሀገር ሄዶ ከመሰቃየት ይሻላል። ወይኔ ገና የሰብል ህመም ከውስጣችን ሳይደርቅልን ሌላ ህመም ለመጨመር አትቸኩኝ እንጂ። ወይኔ እባክሽ በቴቴ ሞት ይሻላል እባክሽ ነቢ። እሺ በቃ እሺ። አሁን በቃ የኔን ነገር እንተውና አንተ ግን እንዴት ነህ? እኔ ደህና ነኝ። ወይኔ ደግሞ ተመለሰች አይደል ያቺ የተረገመች? ሚጢ ነው። ከሷ ውጭ ማን አለ የተረገመ ደግሞ? አዎ ግን ጋሽ መጡ ነቢ። በቃ ወዴት ነው የሄድሻት? እዚህ ጨው ልገዛ። ደርሰሽ ነኝ፣ እጠብቅሻለሁ። እሺ ጋሽ። እኔ የምልህ አንድ ሀሳብ አለኝ። ምንድን ነው? ቆይ ከዛ በፊት ሌላ ጥያቄ እኮ ንገሪኝ። እሺ ምንድን ነው? አጓጓሽኝ እኮ። ማሚና ዳዲ አብረው እንዲሆኑ ትፈልጋለህ? ማለት አንቺ አትፈልጊም እንዴ? እኔ እንጃ አላውቅም። ግን አንተ ምንድን ነው የምታስበው? እውነት ለመናገር አልፈልግም። ምክንያቱም ሁለቱ ታረቁ ማለት ሀብትና ንብረቴን የሚቀራመተኝ ሰው በገዛ እጅ የፈጠርኩ ማለት ነው። ስለዚህ ማሜ መውለጃ ጊዜ እስኪያልፍ ድረስ አብሮ እንዲሆን አልፈልግም። እኔም እንደዛ ነው የማስበው። ደግሞ ሌላ ምን ግርም እንደሚለኝ ታውቃለህ? ምንድን ነው? የዳድ ነገር እንደ ሌሎቹ ሀብታም እዩኝ አይልም። ሌላው ሁሉ ቅንጦት ቢሆን ታሞ እንኳን ጤና ጣቢያ ነው ውሰዱኝ የሚለው። ይሄንን ሁሉ ሀብት ለማን እንደሚያስቀምጥ ነው እኔ ግራ የሚገባኝ። ለምን ግራ ይገባሻል? ለእኛ ለልጆቹ ለማውረስ ብሎ ነው የሚቆጥበው። እኔ ግን በሆን መጀመሪያ ራሴን ነው ማስቀድመው። እኔ ስነው ነው ለሌሎቹ የምተርፈው።